ሰላም እንዴት ናችሁ? ዛሬ አሰቃቂ ወንጀሎችን የሰሩ 5 ህጻናትን ነው መነግራችሁ። ተከታተሉ። የመጀመሪያዋ ማሪቤል ትባላለች። ይህች ልጅ ገና በ11 ዓመቷ የ3 እና 4 ዓመት ዕድሜ ያላቸውን 2 ወጣት ልጆች በተለየ ሁኔታ አንቃገላለች። ምንም አይነት ጸጸትም አላሳየችም። እናም ስለ ወንጀሎቿ የግራፊቲ ጽሁፎችን እንኳን ጽፋለች። የግራፊቲ ጽሁፎች ማለት በግድግዳ ላይ ያቀለሙ ጽሁፎችን መጻፍ ማለት ነው። እንደውም የጻፈችው አይ መርደር አይ ሜይ ካም ባክ ይላል። ይህም ማለት ገድያለሁ ተመልሼም እመጣለሁ ማለት ነው። ሁለተኞቹ ጆን ቬነብልስ እና ሮበርት ቶምሰን ናቸው። እነዚህ 2 የ10 ዓመት ወንድ ልጆች የ2 ዓመቱን ጄምስ ቡልገርን በአሰቃቂ ሁኔታ አግተው አሰቃይተው ገለውታል። ይህም ጉዳይ በገዳዮቹ ወጣትነት ምክንያት ዓለምን አስደንግጧል። እኛንም አስደንግጦናል። ሶስተኛው ጆሲፐ መሬ ይባላል። ይህ ልጅ ቦይ ቶርተር በመባል የሚታወቅ ሲሆን ወደ ግድያ ከመግባቱ በፊት ትንንሽ ልጆችን በአሰቃቂ ሁኔታ በማጥቃት ጀመረ። ገና የ14 ዓመት ልጅ እያለ 2 ልጆችን ገደለ። በጣም ነው የሚያስደነግጠው። ሌላኛው ሊዮኔል ቴት ይባላል። ይህ ልጅ በ12 ዓመቱ የ6 ዓመት ሴት ልጅን ክፉኛ በመደብደብ ገድሏል። የእሱ የመከላከያ ሀሳብም የትግል እንቅስቃሴዎችን እየኮረጀ ነው ሲል ተናግሯል። ነገር ግን ጉዳቱ አደጋ እንዳይደርስበት በጣም ከባድ ነው፣ ምክንያቱም የገደለው ሰውን ነው። 5ኛው ኤሪክ ስሚዝ ይባላል። ይህ ልጅ በ13 ዓመቱ የ4 ዓመት ልጅን ወደ ጫካ አስገባ፣ አንቆ ገደለው እና የራስ ቅሉን ለመጨፍለቅ ድንጋይ ተጠቀመ። በኋላ ላይ ትንሽ ስሜት በማየት ወንጀሉን አምኗል። እንደዚህ አይነት ልጆች አሉ ብሎ ምድር ላይ ማሰብ በጣም ነው የሚከብደው። ከተገዳዮቹም በላይ ገዳዮቹም ህፃን መሆናቸው በጣም ነው የሚገርመው፣ ያስደነግጣል። ቪዲዮ መጨረሻ ላይ ደርሰናል። ሰብስክራይብ ማድረግ እንዳትረሱ ለሌሎች ቪዲዮዎች። ደህና ሁኑ።